የመስቀሉ ደም ከዲያቆን ሄኖክ ኃይሌ። መስቀል ደም አለው ወይ? ከእንጨት የተሰራ ነገር ቢወጉት ይፋፋቅ ይሆናል እንጂ አይደማም። ስለ ክርስቶስ መስቀል ቅዱስ ጳውሎስ ሲናገር ግን በመስቀሉ ደም ሰላምን አደረገ አለ። ቆላስይስ ምዕራፍ 1 ከቁጥር 5 ወገብረ ሰላመ በደመ መስቀሉ። የመስቀሉ ደም የሚለው ቃል መስቀሉ ደምቷል ለማለት አይደለም። ጌታ የተሰቀለበት መስቀል ጠዋት 3 ሰዓት ላይ የመስቀሉ ቀለም የእንጨት ብቻ ነበረ። ክርስቶስ መስቀሉን ተሸክሞ ለ3 ሰዓታት ከወጣና ከ3 ሰዓት ተሰቅሎ ነፍሱን ከሰጠ በኋላ ዮሴፍና ኒቆዲሞስ ስጋውን ከመስቀሉ ሲያወርዱት የመስቀሉ መልክ የእንጨት አልነበረም። በጥሩ ባለሙያ ቀይ ቀለም የተቀባ እስኪመስል ድረስ መስቀሉ በክርስቶስ ደም ታጥቦ ነበር። እሾህ ከደፋው ራሱ፣ ከተቸነከሩት እጆቹ፣ ከተገረፈው ጀርባው፣ ሚስማር ከያዛቸው እግሮቹ እንደ ውሃ የፈሰሰው ደም በመስቀሉ ላይ ፈሶ ነበር። መፍሰስን ለመግለጽ በግዕዝ 2 ቃላት አሉ፣ ትዕዩ እና ውሒዝ የሚሉ። ወደ አማርኛ ሲመለሱ ሁለቱም መፍሰስ ቢሆኑም ልዩነት ግን አላቸው። አንድ ሰው በብርጭቆ ውሃ ቢያፈስ ውሃው ፈሰሰ ይባላል። የወንዝ ውሃ ሲፈስም ፈሰሰ ይባላል። ግዕዙ ግን ከአንድ ብርጭቆ ለሚፈሰው ውሃ ተክኢወ ሲል እንደ ወንዝ ላለው ብዙ ፈሳሽ ደግሞ ውሒዝ ብሎ ይለየዋል። ቅዱስ ኤፍሬም ሰማዕታት ስለ ክርስቶስ ብለው አንገታቸውን ተሰይፎ እንደሞቱ ሲናገር ወከአው ደሞሙ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማያት ደማቸውን አፈሰሱ ይላል። ይኸው አባት ቅዱስ ኤፍሬም ስለ ክርስቶስ ደም መፍሰስ ሲናገር ግን በውሒዘ ደሙ ቅዱስ አንጽሖሙ ለማይምናን፣ በከበረ ደሙ ፈሳሽነት ያመኑትን አነጻቸው ብሏል። የጌታችንን ደም መፍሰስ ለወንዝ ፈሳሽ በሚነገርበት ቃል ውሒዝ የተባለው ከጌታችን የፈሰሰው ደም ከመላ ሰውነቱ ስለነበረ ነው። መስቀሉን ለዓመታት መፈለግ ማክበር ግድ የሆነውም መስቀሉ ዓለም በተገዛበት በከበረ ደም ስለተቀደሰ ነው። እስመ ተቀደሰ በደመ ክርስቶስ መድኅን። ወዳጄ ሆይ በደም የታጠበ መስቀል ስታይ ምን ይሰማሃል? በደም የተቀደሰው የመስቀሉ ክብር አይታየህም? አዎ፣ መስቀል ክቡር ነው። የመስቀሉ ደም ሌላ የሚያሳየው ክብርም አለ። እርሱም የእኔና የአንተን ክብር ነው። ምክንያቱም ያ ሁሉ ደም የፈሰሰው ለእኔና ለአንተ ነው። በሰዎች የመጠሪያ ስምህ ማን ነው? ማን ብለው ሲጠሩ አቤት ትላለህ። ቅዱስ ጳውሎስ ግን ለእኔም ለአንተም ስም አውጥቶልናል። ጳውሎስ አንተን ለሰዎች ሲያስተዋውቅህ እንዲህ ብሎ ነው፣ ክርስቶስ የሞተለት ወንድም ነው። አንደኛ
ቆሮንቶስ ምዕራፍ 8 ከቁጥር 11። ወዳጄ ያንተ ክብር እዚህ ድረስ ነው። አንተ ክርስቶስ የሞተልህ ወንድም ነህ። አንቺ ክርስቶስ የሞተልሽ እህት ነሽ። ቅዱስ ጴጥሮስ በብቸኛው ቅኔው ጨምሮበታል። በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19። ቅዱስ ያሬድም የእኔና ያንተ ዋጋ በወርቅ በብር የሚመዘን አይደለም ብሎ ዘምሮለታል። ዋጋችን በመስቀል ላይ የፈሰሰው ክቡር ደም ነው። ጌታ መላእክቶቻቸው የአባቴን ፊት ያያሉና ማንንም እንዳትንቁ ብሎ ነበር። ማቴዎስ 18 ከቁጥር 10። ሰውን ስለ መልአኩ ብለን እንዳንንቅ ከተነገረን ስለፈሰሰለት ደምማ ምንኛ ልናከብረው ይገባን ይሆን? ውድ ክፍያ ተከፍሎ ልብስ የተገዛለት ልጅ ልብሱን ስለተከፈለበት ዋጋ ሲል ተጠንቅቆ ይለብሰዋል። በውድ የተገዛ ዕቃ የተሰጠው ሰው በጥንቃቄ ይጠቀምበታል። የኛ ሰውነት ግን የተገዛው በአምላካዊ ደም ነው። እንደተከፈለልን እንኖር ይሆን? አፄ ኃይለ ሥላሴ ብሔራዊ ቲያትር ጋር ያለውን ሐውልት እጅግ በውድ ዋጋ አሰርተው ነበር ይባላል። ንጉሱ የአንበሳ ሐውልት ሊመርቁ ሲከፍቱት ሐውልቱ ግን አንበሳ አይመስልም። የአንበሳና ቀጭኔ ዲቃላ መስሎ ጉብ ብሏል። ንጉሱ አንጀታቸው እያረረ ከመረቁ በኋላ ንግግር ሲያደርጉ ይህ አንበሳ ባይመስልም የወጣበት ገንዘብ ግን አንበሳ ያደርገዋል አሉ ይባላል። የኛም ሕይወት እንደዚያ ነው። ስንታይ ምናችንም ክርስቶስን አይመስልም። አንዳንዴም በክፋት ከሰውነት ተራ እንወርዳለን። ሆኖም እንዲህ ብንበድልም ክርስቶስ የሞተልን ነን። ምንም እንኳን ክርስቲያን ባንመስል የተከፈለልን ደም የክርስቶስ ያደርገናል። ምንም እንኳን የከበረ ሕይወት ባይኖረንም የፈሰሰልን ክቡር ደም ክቡራን ያደርገናል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።